ታላቁ ኢትዮጵያዊ ሐዋርያና ጻድቅ አቡነ ተክለ ሃይማኖት ከእነዚህ ጻድቃን አንዱ ናቸው። ተክለ ሃይማኖት ማለት የሃይማኖት ተክል የጽድቅ ፍሬን ያፈራ ምዕመናንን በቃለ ወንጌል ያጣፈጠ ቅመም መዓዛ ሕይወቱ የሚማርክ የጻድቃን መጠለያ ዕፅ የሚል ትርጉም አለው። አንድም ተክለ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ከማለት ነው። ጻድቁ አባታችን በእግዚአብሔር ድንቅ ጥበብ በሊቀ መላእክት ቅዱስ ሚካኤል ብስራት ሰሜን ሸዋ ልዩ ስሙ ኢቲሳ ደብረ ጽላልሽ ከአባታቸው ከካህኑ ጸጋዘ አብና ከእናታቸው ከቅድስት እግዚእ-ከርያ መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን 1212 ተወለዱ። ወላጆቻቸው ፍስሐ ጽዮን ሲሏቸው ቅዱስ ሚካኤል ደግሞ ተክለ ሃይማኖት ብሏቸዋል። በተወለዱ በሦስተኛው ቀን ከእናታቸው እቅፍ ወርደው አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው በማለት ሥላሴን አመስግነዋል። በ15 ዓመታቸው ዲናን፣ በ22 ዓመታቸው ደግሞ ቅስናን ከግብፃዊ ጳጳስ ከአባ ቄርሎስ ተቀብለዋል። የወላጆቻቸውን ቤት ክፍቱን ትተው ወንጌል ለማስተማር ሲወጡም ከአቤቱ ጌታዬ ኢየሱስ ክርስቶስ ወይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ ነው ቤቴን እንደ ተከፈተ ተውኩልህ በማለት ነበር። በመላው ኢትዮጵያ እየተዘዋወሩ ወንጌል በመስበክና ተአምራት በማድረግ አሕዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ገጣት ወደ መልሰዋል። አብያተ ክርስቲያናትም አንጸዋል። ሐዲስ ኪዳንን ወይም ሕገ ወንጌልን እየተዘዋወሩ የሚያስተምሩ ሰባኬ ወንጌል በክርስቶስ ስም ድንቅ ተአምራትን የሚደርጉ በመሆናቸውም ሐዲስ ሐዋርያ ተብለዋል። ይህንን ዓለም ንቀው በጾም በጸሎት ተወስነው በብሕትውና ኖረዋል። በዘመናቸው በአንድ ወገን በዮዲት ጉዲት ተጽዕኖና በጣዖት አምልኮ ከእግዚአብሔር የራቀ፣ በሌላ ወገን ቅዱሳኑ የዛጉዌ ነገሥታት በሠሩት ድንቅ ክርስቲያናዊ ሥራ የወንጌል ብርሃን የበራለት የተደበላለቀ ሕዝብ ነበር። ጻድቁ አባታችን አቡነ ተክለ ሃይማኖት በወጣትነት ጉልበታቸውና በኃይለ መንፈስ ቅዱስ በበርካታ የሀገራችን ክፍሎች ተዘዋውረው ወንጌል በመስበክ ሕዝቡን እንዲሁም መሳፍንቱን ወደ ሃይማኖት መልሰው ጠንቋዮችንና የጣዖት አምልኮትን አጥፍተዋል። አባታችን ጸጋ መንፈስ ቅዱስ የሞላባቸው ቢሆኑም በገዳማዊ ሕይወታቸው ግን ታናሽ መስለው በአቡነ በጸሎተ ሚካኤል ገዳም ለ12 ዓመታት፣ በአቡነ ኢየሱስ ሞግዘ ሐይቅ ገዳም ለ7 ዓመታት፣ በደብረ ዳሞ ከአባ ዮሐኒ ጋር ለ7 ዓመታት በአጠቃላይ ለ26 ዓመታት አገልግለዋል። ከደብረ ዳሞ ተሰናብተው ሲወጡም የሚወርዱበት ገመድ ቢበጠስ እንደ ሱራፊ 6 ክንፍ አውጥተው በረዋል። በሸዋ ከዞረሬኮ በበዓታቸው ሲጸልዩ 15 ዓመታት ሲጸልዩ እግራቸው ቢሰበር በግራና በቀኝ 6 ጦሮችን ተክለው ለ7 ዓመታት ጸልየዋል። ወደ ኢየሩሳሌም ተጉዘው ቅዱሳን መካናትን አይተዋል። ስፍር ቁጥር በሌለው ተአምራቸው ሙት አንስተዋል፣ ድውያንን ፈውሰዋል። በርካታ ደቀ መዛሙርት አፍርተዋል። ገዳማትንና ገዳማውያንን ማሰብ የበረከታቸው ተሳታፊ ያደርገናል። የጻድቁ በረከት አይለየን።